ይኸው በሪያኒያችን ይሄን ይመስላል መጨረሻው። ውድ ተመልካቾቼ እዚህ ጋር የታጠበ ዶሮ አዘጋጅቻለሁ። እንደምታዩት የምሰራው ዶሮ በሪያኒ ነው። እዚህ ጋር ደግሞ እየተጠበሰ ሽንኩርት አደረኩኝ ከላይ። ሁሉንም አንድ ላይ አደባልቄ በጣም ቀላል መንገድ ነውና ይሄን መንገድ ስለሚቀለኝ ነው በዚህ መልኩ የምጠቀመው ማለት ነው። እንደምታዩት ሽንኩርቱን ከዛ እዚህ ጋር የተከተፈ ናዕና በቅዱንስና ኩስብራ ናቸው ማለት ነው። የደንበላል ቅጠል በቅዱንስና የናዕና ቅጠል ናቸው። ሁሉንም አንድ ላይ አደባልቄ ከትፌ በዚህ መልኩ አንድ ላይ አደባልቃቸዋለሁ ማለት ነው። እዚህ ጋር እርጎ እኔ ለሁለት ዶሮ 3 ሾርባ ማንኪያ የሚሆን ነው የምጨምረው ማለት ነው። ዶሮ ያው በሪያኒ ላይ ይሄ እርጎ ሲጨመርበት ልዩ ጣዕም አለው ማለት ነው። እነዚህ ግብአቶች ጨምራለሁ። ቅመሞችን አዘጋጅቼ ተመልሼ እመጣለሁ። እዚህ ጋር ጨመርኩት ከዶሮ ጋር የተጠበሰ ሽንኩርትና እነዚህ ሶስቱን ቅጠላ ቅጠሎች ኩስብራ፣ ናዕናና በቅዱንስ ማለት ነው። ከዛ እርጎ ተመልካቾቼ እንግዲህ ማደባልቀው በእጄ ነው። እዚህ ጋር እንግዲህ ፌስታል ወይም ደግሞ ጓንት ለብሻለሁ። እንደምታዩት እዚህ ጋር በርበሬ ያለ፣ እርድ፣ ጨው እና የደንብላል ይቅርታ የበሪያኒ ቅመም ነው። እዚህ ጋር ደንብላል ነው። እነዚህ 4 ቅመሞችን ጨምሬ ብቻ ነው አንድ ላይ ማደባለቀው። በደንብ አደባልቄ እመለሳለሁ ማለት ነው። ተመልካቾቼ እንደምታዩት እዚህ ጋር ዶሮውን ከሁሉም ቅመም ጋር እንደዚህ በደንብ አደባልቄ ተመልሻለሁኝ። ይሄን ይመስላል እንግዲህ አሁን ድስት ላይ ልጥደው ነው ማለት ነው። ምንም አይነት ቅመም አልጨምርም ከዚህ በኋላ ሁሉንም ግብአት እዚህ ውስጥ ስለጨመርኩኝ እሳቱን ቀንሼ ማብሰል ብቻ ነው ማለት ነው። እና ለየት ያለ ጣዕም አለው። እንግዲህ ይሄን አይነት አሰራር የኢንዲያን አሰራር ነው መሰለኝ እና ይሄን ይመስላል ተመልካቾቼ። እዚህ ጋር ይሄን ቅጠል እያለቀብኝ ስለነበረ ነው እንደዚህ የሆነው። እሱን ጨመርኩኝ። ከዛ እዚህ ጋር ቆንዶ በርበሬ ፍሬውን ማለት ነው። ሄልና ቁርንፍድ አለው ማለት ነው። እነዚህ ግብአቶች ጨመርኩኝ። ትንሽ እሳት ትንሽ መታውና ትንሽ ከጠበስኩት በኋላ ቅድም ያደባለኩትን ዶሮ እዚህ ጋር ጨምራለሁ ማለት ነው። ተመልካቾቼ እዚህ ጋር እንግዲህ ቅድም ያደባለኩትን ዶሮ ጨምራለሁኝ ማለት ነው። እንደምታዩ አሁን እሳቱን ቀንሼ በደንብ አበስለዋለሁ። ከዚህ በኋላ የሚጠባበስ የሚጨመር ምናምን ነገር የለም። ያው ዶሮውን ለማብሰል ያህል ብቻ ነው። እዚህ ጋር እንደምታዩት እያበሰልኩት ነው። የራሱ ውሃ ነው። ምንም አይነት ውሃ አንጨምርም። እንግዲህ ቀስ አድርገን በዚህ እናበስለዋለን። አሁን ስላልበሰለ ምንም ችግር የለም። ለመደባለቅ ብዙም አንሳቀቅም፣ ግን ሲበስል በጣም ጥንቃቄ ያስፈልገዋል። እዚህ ጋር ከድነን እናበስለዋለን። ውድ ቤተሰቦቼ እንግዲህ እዚህ ጋር እያበሰልኩት ነው። እንደምታዩ ቶሎ ነው ድስቱ የሚይዘው። እየበሰለ ነው። በጣም ብዙ ሰዓት አይፈልግም። እንደውም
ትንሽ ደቂቃ 25 ደቂቃ ምናምን በቃ እሳት ጨምራችሁ ካበሰላችሁት ደግሞ 20 ደቂቃም ሊበቃው ይችላል። ለምን ሁሉንም ቅመም ላይ ስላል አደባለቅ ነው ማለት ነው። ተመልካቾቼ እዚህ ጋር ሩዝ የምቀቅልበት ድስት ላይ ሄልና ቁርንፍድ ቆንዶ በርበሬ አድርጌያለሁ። እዚህ ጋር ዘይት ጨመርኩኝ ማለት ነው፣ ሩዙ ለመቀቀል ያህል። ተመልካቾቼ እዚህ ጋር ውሃውን እንግዲህ ፈልቶ ነው የሚባለው። ከዛ ሩዙ ጨመርኩኝ እዚህ ጋር መጨረሻ ሲበስል ማሳያችሁ ይሆናል። አብራችን ሆኖ እስከ መጨረሻ መልሰን ስለምንጥደው እዚህ ጋር በደንብ በስሎ ሳይያያዝብን እንደዚህ ፍሬውን እንደዚህ እየታየ እናወጣዋለን ማለት ነው። ተመልካቾቼ እዚህ ጋር እንግዲህ ዶሮውን አብስዬ በዚህ መልኩ አዘጋጅቼዋለሁኝ። እዚህ ጋር ደግሞ ባዶ ድስት ላይ እንግዲህ ቅድም ያጠነፈኩትን ሩዝ እንደዚህ ጨምራለሁኝ። ትንሽ ቂጡ ላይ እንዳይዝብኝ ማለት ነው። ተመልካቾቼ እዚህ ጋር ዶሮ እንደምታዩት ምንም ሳይሰባበርብኝ በዚህ መልኩ ድስቱ ላይ ትንሽ ሩዝ ከስር ካደረኩኝ በኋላ ያበሰልኩትን ዶሮ በዚህ መልኩ ጨምራለሁ እዚህ ውስጥ። ከዛ ከላይ መልሼ ዶሮ ሩዝ እንደረድራለሁ ማለት ነው። መልሼ ደርድሬ መለሳለሁኝ ማለት ነው ጨርሼ። እዚህ ጋር ሩዙን በሙሉ ጨርሼ ሳልጨርስ ያኔ ድስቱ ሳልጨምር እዚህ ጋር ቅድም የቀረኝን ቅጠላ ቅጠሎች እዚህ ጋር ጨምራለሁኝ። ከዛ ሽንኩርት እንዲህ የተጠበሰ ሁሉንም ነገር በመጠኑ ማለት ነው እና እንደዚህ ደረድራለሁ። ከላይ ደግሞ ሩዝ ከድነዋለሁ መልሼ። ከላይ ደግሞ ከለር አድርጌ እሳት ላይ ለ10 ደቂቃ ምናምን የሚሆን በጣም በትንሹ እሳቱ ቀንሼ ጥደዋለሁኝ። እስከ መጨረሻ አብራችሁን ሆኖ ማሳያችሁ ይሆናል መጨረሻውን። እዚህ ጋር ሩዙን እንግዲህ መጨረሻ ላይ እኔ ቢጫ ከለር ብቻ ነው የተጠቀምኩት። እንግዲህ ቢጫ የምግብ ከለሩ አድርጌበታለሁ። ከዛ እሳቱ ላይ ጥጄዋለሁኝ። አሁን ከድኜ ለ10 ደቂቃ አበስለዋለሁ። መጨረሻ ሳወጣ ወይም ደግሞ የሚበላበት እቃ ላይ ስጨምር ምን እንደሚመስል አሳያችኋለሁ። ውድ ተመልካቾቼ እንደምታዩት እዚህ ጋር ሩዙ ፍትፍት ያለ ሆኗል እና ዶሮ ምንም አይነት ነገር ሳይሰባበርብኝ ቆንጆ በሪያኒ ነው የሰራሁት እንደምታዩት። አሁን የሚበላበት እቃ ላይ ልጨምረው ነው። ይሄን ይመስላል መጨረሻውን። ከወደዳችሁ አበረታቱኝ፣ ሀሳብ አስተያየታችሁን አስቀምጡልኝ። ቪዲዮ እስከ መጨረሻ አይታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም። እዚህ ጋር የምታዩት በሪያኒ በዶሮ ሰርቼ ጨርሻለሁ። ቪዲዮ እስከ መጨረሻ አይታችሁ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። መጨረሻው ይሄን ይመስላል።